ከባንዳነት ጋር በተያያዘ የአገዛዙ ካድሬዎች ደጋግመው የሚያነሱበት ወቅት ነው። የባንዳነት ስራ የሚሰራው ማን ነው የሚለውን በውል ህብረተሰቡ እንዲገነዘበው ለማድረግ ያልተሰሩባቸው ነገሮች በጣም ተደጋግሞ ሊሰራባቸው ስለሚገባ ይህንን ፕሮግራም ለዛሬ አምጥተነዋል። በደንብ አጠናክረን እንቀጥልበታለን። በግራም በቀኝም እያጋለጡ እውነታውን እየመሰከሩ እየተናገሩ መሄድ ያስፈልጋል። በዚሁ አጋጣሚ የአማራ ትግል ሰብሰብ ሊል ነው እንደው በሆነ መንገድ መልክ ሊይዝ ነው ሲባል ግራ የሚገባቸው የሚጨንቃቸው መግቢያ መውጫ የሚጠፋቸው አካላት በርካቶች ናቸው። ትግሉ ደግሞ መልክ እየያዘ በሄደ ቁጥር ምን አይነት ውጤት ሊመጣ ይችላል የሚለውን በሚገባ የተገነዘቡ ደግሞ በየቀኑ በጉጉት የትግሉን ውጤት ነው የሚያዩት። በዚህ ረገድ ለአገዛዙም ለሌሎችም ጭቅ ሆኖ የሰነበተው አርበኛ ዘመነ ካሴ እንደምታውቁት አንዲት አጭር መልእክት አስተላልፎ ያንን ተከትሎ ማህበራዊ ሚዲያው በስፋት ሲነጋገርበት ነው የቆየው። የአርበኛ ዘመነ ካሴ መልእክት እንሰባሰብ የሚል ጥሪ ነው። ማንኛውንም አካል ከየትኛውም በኩል ማጉደሉ አይጠቅመንም የሚል ጥሪ ነበረ። አርበኛ ዘመነ በተለያየ ጊዜ ያደረጋቸው ንግግሮች አሉ ከአንድነትም ጋር ከትግሉ ሁኔታም ጋር ተያይዞ እነዛ ወደ ተግባር ሲተረጎሙ ስላላየን አሁን የተናገረውስ በተጨባጭ በተግባር ለመተርጎም የጠየቀውን ቅንነት እሱስ ራሱ ይዞት ቀርቧል የሚል ቻሌንጅ። ሌላው ከዚህ በፊት የተናገረውና ያልተገበራቸው ስላሉ እነዛን በተመለከቱ አንዳንዶች ገፋ አድርገውም ጭምር ባለፉት በተሰሩ ስህተቶች ቃል ተገብተው ባልተፈጸሙ ጉዳዮች ኃላፊነት ወስዶ እነዚህ ጥፋቶች ነበሩ ብሎ አላለም የሚልም ጥያቄ ያነሳሉ። ጥያቄ መጠየቁ መብት ነው በሁሉም ደረጃ። የሆነ ሆኖ ግን ቻሌንጅ ለማድረግ የተሞከረው እዚያው በማህበራዊ ሚዲያም በሚኒስትሪ ሚዲያም ክርክሮች ላይ ማን ነው ጥፋት የሌለበትና ያላጎደለና ከሌኒ እናድርግ ሊል የሚችለው? በሐቀኝነት ከዚህ ጊዜ ጀምሮ ካለፈው ስህተታችን እንማር ከተባለ እስካሁን ለነበረው ስህተት ወደኋላ ቆምን የምናሰላበት ወቅት ላይ አይደለንም። መፈተን ያለብን አሁን የሚነገረው እውነት ነው እውነት አይደለም፣ በተግባር ይለወጣል አይለወጥም የሚለው ላይ ነው ዱዋል ማድረግ ያለብን። እዛ ላይ ነው እንጂ መፈተን ያለብን በምንም መልኩ ከዚህ ተነስተን ስናበቃ በሌላ ጉዳዮች ወደ ክርክር ብንገባ ትርጉም የለውም የሚል መከራከሪያችን። ትርጉም የለውም። በቅጡ ትርጉም ያለው እና የተሻለ መከራከሪያ ሊሆነን የሚችለው ያለፈውን ጊዜ በተለይ አሁን ያለንበት ያለውና ትግል ባለፉ ጉዳዮች ሂሳብ የማወራረጃ ክርክር ልናደርግባቸው የሚገቡ አይደሉም። ትልቁ ነጥብ ካለንበት ጀምረን ስናበቃ አሁን ትንሽ ቅንነት ከተገኘ ይሄንን ይዞ እንዴት ወደፊት መራመድ ይቻላል? ምክንያቱም በጠላት ወገን ምን እየተደረገ እንደሆነ ስለምናውቅ። ሁለተኛ ጠላት የሚባለው ወገን በቅጡ ኢንቨስት እያደረገ ነው። በከፍተኛ ሁኔታ ኢንቨስት እያደረገ ነው። ኢንቨስት እያደረገ ያለው ደግሞ እንደዚህ የሚሰሩ እንቅስቃሴዎችን የማስተጓጎል ወደኋላ የመጎተት ነው። ስራዎች ውጤት እንዳያመጡ ማድረግ ነው። እነዚያን የመጎተት ወደኋላ የመጎተት እንቅስቃሴ ገቶ የተሻለ ነገር ለማምጣት ወደፊት መንቀሳቀስ ቬሪ ኢምፖርታንት በእጅጉ አስፈላጊ ነው ብለን ስለምናምን በምንችለው መጠን ሁላ ወደፊት መራመድ አለብን ነው። እንቅስቃሴያችን እዛ ላይ ያተኮረ መሆን አለበት ነው። ማድረግ ረገድ በአንድም በሌላ መልኩ ውጤታማ ሊባል የሚችል ተግባር አከናውነናል። ውጤታማ በአጠቃላይ በትግሉ ላይ የሚሳተፍ አካል የሚችለውን አድርጓል። ሰው አሁን ብድግ ብሎ በሆነ ውሳኔ ወደ ግራ ወደ ቀኝ ታጠፍ እየተባሉ ገመድ ለማጓተት የሚያስችል ሁኔታ የለም። መሬት ላይ አክቹዋል መሬት ላይ ባለው ትግል ይሄ ምንም የማይፈይድ ፌስቡክ ላይ ወጥቶ ቱ ዘ ማክሲመም መሳደብና ምንድነው የስም ማጥፋት ዘመቻ መክፈት ብቻ የሚችል የተወሰነ አካል አለ የሚሞክር። የሚጠፋ ስም ከሌለ አትጨነቅም። ለዛ የሚጨነቀው የሚጠፋ ስም ያለው የሚጨነቀው የሆነ ነገር ውስጥ የገባ
እሱ ነው የሚጨነቀው። ከዛ ውጭ ማንም በአደባባይ ሲመጣ በአደባባይ ቀንዱን ቆልለህ አልፈህ ትሄዳለህ። ሲያስፈልግ አስፈላጊ መልስ ትሰጣለህ። ከዛ ውጭ ግን በረባ ባረባው ዝሆን የሚያሳድድ አዳኝ ደግመን የምንለው ድንጋይ ላይ ወፎች ላይ ድንጋይ ለመወርወር አይቆምም እና ትግልን ነው የምትቀጥለው። በውጤት እየለካ ነው መሄድ ያለብህ። ሁለት ግልጽ የሆነ አሰላለፍታ ያላችሁ አሁን በግራና በቀኝ ያሉ ተመልከቱ። አርበኛ ዘመነ ካሴ፣ አርበኛ እስክንድር ነጋ አለ። ለበጎም ለኩይም ዓላማ ሰዎች ግንኙነት ያደርጋሉ። ለበጎም ለኩይም ዓላማ አንዳንዶች ለክፋት ይመክራሉ እና ምክራቸው ይጥላቸዋል። ልክ አይሁድ በጓሮ መከሩ ምናምን አሉ። መጨረሻ ላይ ምንድን ነው የሆኑት? መክረው ንጹሕ ሰው ቀራኒ ወስደው ለመስቀል ተስማሙ። ተሳካላቸው። መዓት ህዝብ ተከተላቸውና ይሰቀል ስቀልዎ ክርስቶስ ይሰቀል ብለው ጮሁ። አዘይንዶ ዘለ ይሰቀል ብለው ጮሁ። ክርስቶስን የሰቀሉት ተሸነፉ። ከክርስቶስ ጋር የነበሩ በጣም ጥቂቶች እነሱም ተበትነው ብቻውን ቀረ፣ ግን አሸነፋቸው እና ሞትን በንጹህ ሞቱ አሸነፈ። ሁለት ጠንካራ ሰዎች ቀራንዮ ድረስ ከተከተሉት መካከል አንዱ እናቱ ድንግል ማርያም ናት። ሌላው ዮሐንስ ፍቁረ እግዚእ ነው። ሽልማታቸው ለእናቱ ለቅድስት ድንግል ማርያም ዮሐንስ ተሰጣት። እነሆ ልጅሽ፣ ለሱ እነሆ እናትህ ተብሎ እናት ተሰጠው። ይሄ ነው ሽልማት የሆነው። በመስቀል እና በሞት የተባበሩት ክስ ሲፈልጉ ለነበሩ ዱቄት እያደረጋቸው ነው ሄደው። አንዲት ምክንያት አሳጥቶ እርቃናቸውን እያስቀራቸው ነበር የሄደው። 37 ዓመት የአልጋ ቁራኛ ሆኖ በባህሩ ዳርቻ የነበረውን አልጋህን ተሸክመ ሂድ ያለው ዮርዳኖስ ባህሩ በተናወጠ ጊዜ ሁሉ ወደ ባህሩ የሚጥለው ዘመድ፣ ምክንያቱም ባህሩ ሲናወጥ መጀመሪያ ባህር ውስጥ የገባ ይድን ነበረ። ስለዚህ ወደ ባህሩ የሚጥለው ዘመድ አጥቶ ሌሎች ከኋላው እየመጡ ባህር ውስጥ ስለሚገቡ ሲድኑ እርሱ በዛ ባህር የሚጨምረው ዘመድ አጥቶ 37 ዓመት የአልጋ ቁራኛ ህመሙን ተረዳ፣ ችግሩን አወቀና ሄዶ በዚህ አልጋ ተኝተሃልና እንደምን እንደዚህ ሆንክ አለው። ምን እንድትሆንስ ትፈልጋለህ? መዳን እፈልጋለሁ፣ እኔ ዘመድ የለኝም አለው። ሁሉም ወደ ባህሩ ዘሎ ሲገባ ይድናል። ባህሩ በሚናወጥበት ጊዜ ሰዓት አለው። የመጀመሪያው ሰው መጀመሪያ የገባ ይድናል። እኔ ግን ዘመድ የለኝም አለ ወደ ባህሩ የሚያስገባኝ እና እንዲረዳው የፈለገው ባህሩ በሚናወጥ ጊዜ እንዲያስገባውና እንዲድን ነው። ምን ላደርግልህ ትወዳለህ ብሎ ሲጠይቀው መዳን ነው የፈለገው። አልጋህን ተሸክመ ሂድ አለው። 37 ዓመት የተኛበትን አልጋ ተሸክሞ ሄደ። ሰርፕራይዝ! የሚገርመው ምን መሰላችሁ? 37 ዓመት የተኛበትን አልጋ ተሸክመ ሂድ ያለውን ያንን አዳኙን ወንበዴዎች ሊሰቅሉት ሲመጡ ከወንበዴዎች ጋር ተባብሮ በጥፊ መታው። ከወንበዴዎች ጋር ተባበረ እና ጥፊ ሰነዘረ። አልከፋው፣ ክርስቶስ አልከፋው። ጥፊ የሰነዘረበትን ያንን ለበደሉ ለክህደቱ እሱን ይቆጨው። እና ማን ከማን ጋር ይተባበራል ነው። ለበጎው ነገር ልመለስ እና ይሄ በሁሉም ነገር በህይወታችን ውስጥ የሚሰራ ነው። አሁን ያነሳሁት ሀሳብ የአማራ ህልውና ትግል ሲጀመር ይሄ ህልውና ትግል አንድ ስቴፕ ሁለት ስቴፕ ወደፊት መጓዝ ሲጀምር የመጀመሪያ ትግል ያደረግነው የመጀመሪያ ሩጫ ያደረግነው አንዳንዶች ካጠገባችን ነገር የተናገሩበትን ምላሳቸውን ይበሉት ይሆናል በሚጥሚጣ። ግን ዘመኑ የቴክኖሎጂ አይደል። በእያንዳንዷ ቀንና ሂደት ውስጥ የነበረ ምስክርነት እስከ ትላንት ድረስ አለ። ዛሬ አዳኜ ነው ዛሬ ምናምን ያለ ሰው ነገ ተገልብጦ ሰቆቃ ሊያወራ ይችላል። የገለማ ኃጢአቱን ሊያራግፍ ሌላው ላይ ሊሞክር ይችላል።
ግን የገዛ አንደበቱ ትፈርድበታለች፣ ግን የገዛ ስራው ትፈርድበታለች። እና ያ 37 ዓመት ያልጋ ቁራኛ የነበረ ሰውዬ የገዛ አንደበቱ ነው ምስክር የሆነበት። እውነት ያዝ፣ ቀጥል፣ ዝም ብለህ ወደፊት። በአርበኛ እስክንድር ነጋና በአርበኛ ዘመነ ካሴ መካከል ከጅምሩ ጤናማ ግንኙነት እንዲኖር፣ እንዲመካከሩ፣ እንዲሰሩ የተደረገው ብርቱ ጥረት ውጤት እንዲያመጣ መግፋት ተገቢ ነበረ። በዛን ጊዜ ያን ጊዜ ሰርተንበታል፣ የምንችለውን አድርገናል። እነዚህ ወንድማማቾች አንዱ ለሌላኛው ክንድ እንዲሆነው ለምን የተባለ እንደሆነ ሌሎቹ ወዘተረፈ የሚላል። አዎ ሁሉም አርበኞች የየራሳቸው አቅም፣ ችሎታ፣ የጸጋ ስጦታ አላቸው። የማይካድ እውነት እንነጋገር። በትግሉ የመጀመሪያ ሰሞን በጣም በጉልህ ከሚታወቁ ቦልድ ምልክቶች፣ የትግሉ ምልክቶች መካከል እንደ መሪ ሁሉም በጸጋ ተቀብሎ ካውንት ካደረጋቸው ቀዳሚዎቹ ነበሩ። ስለዚህ እነዚህ አካላት እንዴት አድርገው ያስተባብሩት ነገሩን የሚል ነገር ስለነበረ ሰፊ ግፊት የተደረገው እነሱ መካከል የሚኖር ግንኙነት የትግሉን መልክ እንዲበይን ለማድረግ እንዲቀራረቡ፣ እንዲነጋገሩ የማድረግ እንቅስቃሴ ነበረ። በጣም የሚገርም ኤንቫይሮንመንትም ተፈጥሮ ነበረ። በመሀል ደግሞ ውስን መገፋፋቶች፣ አለመግባባቶች ወዘተረፈ መጡ። ጠላት ይሄንን እንደ አድቫንቴጅ ተጠቀመበት እና ነገሩን እንደ ሽብልቅ እያሰፋ እየፈለቀቀ በሆነ መንገድ ሊጠቀምባቸው ሞከረ። የጠላት ምክሩን ፈጣሪ ደግሞ ምክሩን ሰበረበት። የጠላት ምክሩ ከሸፈ፣ ተሸነፈ። እነዚህ አካላት ዋነኛ ትግላቸውና እንቅስቃሴያቸው የአማራን ሕዝብ የህልውና ትግል በውጤት እንዲጠናቀቅ ማድረግ። ይሄም ማለት የአማራ ሕዝብ የህልውና ትግል ውጤት አመጣ ማለት ኢትዮጵያ እንደ ሀገር ፕሮቴክት ዳነ ማለት ነው። እሴቶቹ፣ ባህሉ፣ ወጉ፣ ስርዓቱ በኢትዮጵያ ውስጥ እንዲጠፉ የሚደረጉ ባህሎቹ እንዲጠበቅ ማድረግ ተቻለ ማለት ነው። መነሻችን እሱ። ይሄ አንዱ ክፍል ነው። በሌላ ክፍል ደግሞ አብይ አህመድ እና ጃልመሮን ዛሬ እንደ ማሳያ ቀርበዋል። አብይ አህመድና በጃልመሮ መካከል ጃልመሮ የኦነግን እንቅስቃሴ ወኪል አድርገን እንውሰደው። አብይ አህመድ ደግሞ በኦዴድ ውስጥ በፌዴራል በሚባለው የመንግስትን ስልጣን የያዘው አካል ጋር ያለ ቡድን ነው። ሁለቱ አካላት በጫካ ያለው ጃልመሮ እና በ4 ኪሎ ያለው አብይ አህመድ የቆየ ምስጢራዊ ግንኙነት የነበራቸው በኦነግና በአብይ አህመድ መካከል በቆየው ምስጢራዊ ግንኙነታቸው መካከል ደግሞ ምንም በማያሻማ መንገድ የሀገር ክህደት የነበረበት አብይ አህመድ የመንግስት ስልጣን ይዟል። ጃልመሮን በወኪልነት አሁን ያለውን ከአብይ አህመድ ጋር ያለውን ግንኙነት ይገልጻል እያልኩ አይደለም። በጃልመሮና በአብይ አህመድ መካከል አሁን ያለው ግንኙነት የተለየ ግንኙነት ነው። በኦነግ በኩል እንደ ወኪል ከወሰድነው ነው ብያለሁ። እንደምታውቁት አብይ አህመድ የመንግስትን ስልጣን በያዘበት ጊዜ አሁን እንደው በማነጻጸሪያም እንድታዩት ነው። ትልቅ ክስ እያቀረቡ ያሉት እነ አብይ አህመድ ትልቅ ክስ እያቀረቡ እየወነጀሉ ያሉት የአማራ ትግልን የሚመሩ አካላትን በተደጋጋሚ ጊዜ አርበኛ እስክንድር ነጋንም ሆነ የድምፅ ቅጅ ሁላ አለን ብለው አውጥተው ሁሉ ከከሌ ጋር ተገናኘ፣ ይሄ ባንዳነት ነው፣ ይሄ ሀገር ክደት ነው የሚል ነው የሚያነሱት። ከአርበኛ ዘመነ ካሴም ጋር በተገናኘ እንደዛው ነው። ከኤርትራ ጋር ተገናኝቷል ወይም ይሄን አድርጓል፣ ይሄ ደግሞ የሀገር ክደት ነው የሚል ነው የሚያነሱት። ለኦህዴድ ሲሆን ትክክል፣ ለአርበኛ ዘመነ ለአርበኛ እስክንድር ሲሆን ወይም ለአማራ ፋኖ ሲሆን ደግሞ ትክክል የማይመስለው የእነ አብይ አህመድ የክህደት መንገድ የሆነ ቦታ ላይ አትቀልዱ፣
በቃ ሌላ ጨዋታህን ተው ሊባል የሚገባው አካሄድ ነው። ይህንን ስንል ምን ማለታችን ነው? የግድ እያንዳንዱን ነገር ማንሳት በወጉ ማሳየት ያስፈልጋል። አንስተን በወጉ ህብረተሰቡ እንዲያየው። አብይ አህመድ እንደምታውቁት ሾርት ሚሞሪ ይላል አይደለም? ሾርት ሚሞሪ ይላል። ለህዝቡ ያለው ንቀት ከፍተኛ ነው። ለምን ናከው ብሎ ለመከራከርም በማስችል ሁኔታ በህብረተሰቡ መካከል በእርግጥ የምናየው ነገር ከባድም ነው፣ አሳዛኝም። ለማንኛውም ግን አብይ አህመድ የመንግስት ስልጣን ይዞ ኢትዮጵያ ውስጥ በኢህአዴግ ጊዜ የመንግስት ስልጣን ይዞ በተቀመጠበት ዘመን የመንግስት መስሪያ ቤት መሪ ሆኖ የደህንነት መስሪያ ቤት ሰራተኛ ሆኖ ኢንሳ ውስጥ በኃላፊነት ያለ ሰው ሆኖ በሚስጥር ከኤርትራም ጋር ከግብፅም ጋር ኤርትራ ውስጥ በተደራጀ ሁኔታ ሲንቀሳቀሱ ከነበሩ የኦነግ ሰዎችም ጋር ግንኙነት ያደርግ ነበረ። አስተውሉ። ኦነግ ወደ ስልጣን ለመምጣት ከግብፅ ጋር በአደባባይ ነው የሚሰሩት። በአደባባይ ተደብቀው አይደለም። በኦነግና በግብፃውያን መካከል የነበረው ወይም ያለው ግንኙነት ወቅቱ የአደባባይ ግንኙነት ነው፣ የተደበቀ ግንኙነት አልነበረም። የኦነግን እንቅስቃሴ ደግሞ ማን ይደግፈዋል? አብይ። እነሱ ሲያደርጉት ሚስጥራዊ ግንኙነትን እነሱ ሲያደርጉት የተቀደሰ፣ ሌላው ሲያደርገው ግን እንደ ርኩስ ሊያስቆጥሩት የሞከሩት እንቅስቃሴ ምንን የሚመለከት እንቅስቃሴ ነበረ? ትኩረት አድርገን እዚያ ላይ የምናነሳቸው ነጥቦች ይኖሩናል። አሁን ያገዛዙ ካድሬ፣ በየትኛውም እርከን ያለ የአብይ አህመድ ካድሬ፣ በየትኛውም እርከን ያለ ባለስልጣን የአማራ ፋኖ የአማራ ህዝብ ህልውናውን ለማስከበር የሚያደርገውን ትግልና ከሌላ ማንኛውም አካል ጋር የሚያደርገውን ግንኙነት በባንዳነት ለመፈረጅ የሚሞክሩ አካላት በባንዳነት ስልጣን የያዙ አካላት ናቸው። ባንዳነት ምን ማለት እንደሆነ ቅርጹን፣ መልኩን፣ ይዞታውን ከጠየቃችሁ አብይ አህመድን ይመስላል። ባንዳነት ለመፈረጅ የሚሞክሩ አካላት በባንዳነት ስልጣን የያዙ አካላት ናቸው። ባንዳነት ምን ማለት እንደሆነ ቅርጹን፣ መልኩን፣ ይዞታውን ከጠየቃችሁ አብይ አህመድን ይመስላል። አባዱላ ገመዳን ይመስላል። ኦህዴድን ይመስላል። ባንዳነት ቅርጹ ያንን ነው የሚመስለው። ለነሱ ሲሆን ባንዳነት ምንም ያልሆነ፣ ለአማራ ህዝብ የህልውና ትግል ሲሆን ደግሞ የለም ከዚህ ሀገር ጋር ግንኙነት እንዴት ይደረጋል ከምናምን ጋር ግንኙነት ያላቸው። አብይ አህመድ የቀበጣጠረውን ወደኋላ መለስ ብለን በአንድ ቪዲዮ እናስታውስ እስኪ። ይህን እናዳምጥ። አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። አጋጣሚ ኮሎኔል አበበም ዛሬ እዚህ አለ፣ አቶ አባዱላም ዛሬ እዚህ አለ። በጣም ጠቃሚ ነው የሚሆነው ሀሳቡ በእነሱም ሊተች ስለሚችል ያን የነበረው መከራከሪያ ሀሳብ ከውጭ ሆኖ መታገል አክሳሪ ነው የሚል ነው። ተመልከቱ። አበበ ገረሱና ኮሎኔል አበበ ገረሱና ጀነራል ከማል ገልቹ ወደ ኤርትራ ይዘው ሲሄዱ አባዱላ ስልጣን ላይ ነው፣ አብይ አህመድ ስልጣን ላይ ነው፣ ግርማ ብሩ ስልጣን ላይ ነው። መከላከያውን ከድተው የሚሄዱ ወደ ኤርትራ የሚሄዱ አካላት ጋር ሌሊቱን ሙሉ ሲነጋገሩ ነበር ያደሩት። ንግግራቸው ምን የሚል ነው? መሄዳቸውን ደግፈው ወጥተው ግን በሚታገሉበት ጊዜ ውጤት ያመጣል፣ ውጤት አያመጣም፣ ያዋጣናል፣ አያዋጣንም የሚል ንግግር ያደርጉ ነበረ። ተመልከቱ። ኦህዴድ የሀገሪቷን ስልጣን ለመቆጣጠር
ከመከላከያ ወታደር አስከድቶ የመከላከያ አባል የሆናችሁ ይህን ፕሮግራም የምትከታተሉ የትኛውም ብሔረሰብ አባል ሁኑ፣ የመከላከያ አባላት በጥንቃቄ እንድትሰሙን እንፈልጋለን። በየትኛውም እርከን ያለህ የመከላከያ አባል አሁን ህዝብ ለማደናቆር እየሞከርክ ያለህ ጀነራል ነኝ ኮሎኔል ነኝ ምናምን የምትል አብይ አህመድ ወደ ስልጣን የመጣው የያዙትን ስልጣን ኦህዴዶች ተመሳጥረው ከመከላከያ ወደ ኤርትራ ከድተው ሂደው እነ ከማል ገልቹ እነ ኮሎኔል ከማል ገልቹና አበበ ገረሱ ያስከዱትን ኃይል ይዘው ኤርትራ ከገቡም በኋላ ተከታታይ በሆነ መንገድ አብይ አህመድ ግንኙነት እያደረገ ከነዚህ አካላት ጋር እየተገናኘ የመረጃም የገንዘብም ድጋፍ በማድረግ ይህ አካል አሸናፊ ሆኖ የሀገሪቷን ስልጣን እንዲቆጣጠር ይሰራ ነበር። ይህን ደግሞ ተመልከቱት። ከ10 ዓመት በፊት ጠቅላይ ሚኒስትር አብይ መረጃ አቀብለውት እንደነበረ ኦነግ ገለጸ። ቢቢሲ ነው። ወደ ስልጣን እንደመጡ እንደ ጽድቅ እንዲቆጠርለት አብይ አህመድ ኦነግ መጥቶ ከ10 ዓመታት በፊት አብይ አህመድ መረጃ ይሰጠን ነበር አለ። የመንግስት ስልጣን ይዞ ኢንሳ ውስጥ እየሰራ ኤርትራ ላለ ታጣቂ ቡድን መረጃ ያቀብል ነበረ። ከመከላከያም አባላት ለማስገባት ይነጋገር ነበረ። የመከላከያ ጀነራል ሆነ የኮሎኔል ሆነ መሰራዊ መኮንን ሆነ የገዛ ህዝብህን ጨፍጭፍ የሚልህ አብይ አህመድ አንተ ህዝብህን ለማዳን የፋኖ ትግል ያዋጣል ልደግፍ ስትል አገር መክዳት ነው ይልሃል አይደለ? ያዋጣል ልደግፍ ስትል አገር መክዳት ነው ይልሃል አይደለ? እና ይህንን አምነህ ተቀብለህ አገር መክዳት ነው እያልክ የምትጃጃል አለ። እሱ ግን ወደ ስልጣን ለመውጣት ጥቅማቸውን ለማስከበር በሚፈልጉበት ደረጃ ለመድረስ አቋም ይዘው መክዳት ትክክል ነው ብለው አገር በዚህ መንገድ ይከዱ ነበር፣ ያስከዱ ነበር። አሁንም ተመልከቱት። አሁን ኦህዴድ ስልጣን ስለያዘ የኦህዴድን ስልጣን ለማስጠበቅ ማንም ሰው ከሌላ አካል ጋር መገናኘት የለበትም። ሀገር መካድ ነው ይላል። የሀገር መካድ ትርጉም የሀገር መክዳት ትርጉሙን አብይ አህመድ ከየት አመጣ? እና አብይ አህመድ ባንዳና አገር ወዳድ መካከል ልዩነት ፈጥረው ለመናገር ከየት ያመጡት ሞራል